ይሄን ነገር ድሮ ባቅ ኖሮ በጣም ተጠቃሚ ነበርኩኝ። ምንም ነገር ይቀራል በህይወት ምንም ነገር ያልፋል። ሚስትህን ተንከባከብ፣ ልጆችን ተንከባከብ። ሁሉ ነገር ወደ ራስህ ነው ዞሮ የሚመጣው። እኔ ወንዶች ሁኑ ይላሉ ሴቶች፣ ወንድ ሁኑ ምናምን። ወንድ መሆን እኮ አሁን ድሮ ዴፊኒሽንና ያሁኑ ትርጉም እኮ በጣም የተለያየ ይሆናል። ድሮ ወንድ ነበር ሁሉ ነገር ፕሮቫይድ የሚያደርገው። አሁን ግን ሴቶች ሆናችኋል። ቤቱን ኮንትሮል የምታደርጉት፣ ኢኮኖሚውን የምትይዙት፣ ከኛ የበለጠ ገቢ ያላችሁ ጀግና ሰራተኞች፣ ልጆቻችንን ኮንትሮል የምታደርጉት፣ የምትንከባከቡት፣ ሁሉ ነገር እናንተ ሆናችኋል። ስለዚህ አሁን የወንድ የቤቱን ሚና ቀርቷል። ወንድ ምን ማድረግ እንዳለበት ራሱ በቅጡ አናቅ። ግን አንድ ነገር አለ ወገኖች፣ ቤትህን ተንከባከብ፣ ሚስትህን ተንከባከብ፣ ልጆችን ተንከባከብ። ልጆች አስተምረህ ጨርሰህ እነሱ ወጥተው አግብተው ይሄዳሉ። ሚስትህ ነች የምትቀረው መጨረሻ ላይ። እሷን ተንከባከባት። ይሄ ትልቅ ምክር ነው። በኋላ ይቆጨናል። እውነቴን ነው የምላችሁ። እኔ አሁን ልጆቼን ሰርቪስ እነሱ ነበሩ ሰርቪስ ነበር የሚወስዳቸው። ነገር ግን አሁን አቆምኩኝ። ራሴን ልጆቼን ሰርቪስ መውሰድ ጀመርኩኝ። ምክንያቱም መንገድ ላይ ልጆቼን እመክራቸዋለሁ፣ ብዙ ነገር አስተምራቸዋለሁ፣ ከትምህርት ቤት አመጣቸዋለሁ። ስለዚህ ከልጆቼ ጋር ያለው ኢንጌጅመንት ይጨምራል። ለሚስቴ ደስተኛ እናት እንድትሆን አድርጋታለሁ። ካለባት ሸክም ላይ እኔ አቀልላታለሁ። ስለዚህ በጣም በብዙ ነገሮች ይረዳታል። ይሄን ነገር እባካችሁ ያላችሁን አስተያየት ስጡኝ እስቲ ስለዚህ ሐሳብ። ሚስትን ተንከባከባት። አለበለዚያ ውጭ የምንል ወንዶች ከሆነን በቃ ተበላን ይመስለናል። ለጊዜው ደስታ ጓደኞቻችን ጋርና በውጭ ባለ ነገር የምንደሰት ይመስለናል። ኖ መጨረሻ ላይ የወደቀን ጊዜ እነሱ ናቸው የሚያነሱ። ስለዚህ ሚስቶቻችንን በመጀመሪያ ደረጃ፣ ልጆቻችንን በሚቀጥለው ደረጃ፣ ቤትህን፣ ኢኮኖሚህን ተመልሰን ለመያዝ ሞክር። ይሄ እኔ ጋር ያለው ስሜት ብቻ አይመስለኝም። እናንተስ ምን ትሉኛላችሁ ስለዚህ ነገር? ምከሩ።